በባልና ሚስት መካከል ያለን ሚስጥር ማጋለጥ ለሌላ ሰው ማውራት ከባድ ወንጀል ነው። አንድ ወንድ ለሚስቱ ሚስጥሩን በሙሉ ዘርግፎ ይነግራታል ወይም ሙሉ ማንነቱን በቃ ለሷ ይሰጣል። وتفضي إليه እሷም ለሱ ትሰጣለች። ثم ينشر سرها ከዛ የሷን ሚስጥር አውጥቶ የሚያወራ ከሆነ የሚያሰራጭ ከሆነ ትልቅ ያማና ጉዳት ነው። አላህ ዘንድ የሚያስጠይቅ ጉዳይ። ስለሷ እናቷ የማታውቀውን ነገር ሊያውቅ ይችላል እኮ ባል። እሱ አባቱ እናቱ የማያውቀውን ነገር ልታውቅ ትችላለች። ይሄን ለሌላ ለጓደኛ ይሁን ለዘመድ ይሁን ለሌላ ሰው ባሌ እኮ እንዲህ አይነት አይብ አለበት ሚስቴ እኮ እንዲህ ናት ብሎ ያንን ሚስጥር ማሰራጨት አደራ ከተባሉ ተጠንቀቋቸው ከተባልናቸው ከባባድ አደራዎች ውስጥ አንዱ ነው።